ሰራተኞች ደንበኞችን በማስተናገድ ላይ ሲሆኑ ሰከንድ በመስመር ላይ ይቆዩ። ለአገልግሎት አሰጣጥ ጥራት እንዲያገለግል ቃለ ምልልሱ እየተቀዳ ነው። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። የኢትዮጵያ መብራት ኃይል አገልግሎት ናቤክ ነኝ። ባክዎ ምን ልርዳው? መብራት ጠፍቶብን ለማመልከት ነበር። ኦኬ እሺ። ስንት ወር ሆናችሁ? አይ ኧረ ትላንትና ነው የጠፋው። ትላንትና ጠፋ እና ትላንት ጠፍቶ ታመለከት ደወል። ምን ነው መርቻ አይደለም? ስማ አበራ ማን ያስጣል? ለማችሁ ሄሎ ሰላም መብራት ጠፍቶ ታመለከት ደወለ። ሄሎ መብቻ አይደል? ሄሎ ዲያስፖራ ነው። ሶስት መንገዶች እንዴት ፍቅር ማስያዝ እንደሚቻል ሰውን። አንደኛ ነገር ራሳችንን ተንከባከቡ። ሁለተኛ ነገር ራሳችንን ውደዱ። ሶስተኛ ነገር አስቂኝ ሁኑ። ልንፋህ በትንፋሼ አየር እያስገባሁ በእርጋታ ታግሼ መሬት ይሻላል ወይስ ግድግዳ ላይ? አንተን ካስደሰተ እንውጣ ጣራ ላይ። ነፍቼ ስጨርስ ሀሴት እንድትሰጠኝ ሲመችህ ነው ቦታው ሳትፈነዳብኝ። በከንፈሬ ይዤ አይኖቼን ጨፍኜ አንተ ስትወጠር ለማየት ወስኜ እየተጠነቀቅኩ በማስገባው አየር በፈለኩት ቦታ ላስረህ መስኮቴ ስር። በከለሮች ብዛት ድምቀት ለጎጆዬ የምታስውብልኝ ቆንጅዬ ዲኮሬ። ከድግሱ መልስም የምወረውርህ አንተ ነህ ፊኛዬ ማንም የሚነፋህ። ኑሮፍ ደም ፈሷል። እዚህ ሀገር ተንበርክከን ፈጣሪን ይቅርታ መጠየቅ አለብን። ደም ፈሷል። ሰላም ያጣነው ለዛ ነው። ሰላም ሚኒስተር አለ፣ ሰላም የለም። እኔ ሚኒስተር መስሪያ ቤት ሰላም ነው ራሱ። ባለፈው በሀገሪቱ ተቋቋመ በአዋጅ ደረጃ ሰላም ሚኒስተር የሚባል መስሪያ ቤት አንድ ቦታ ግጭት ሲፈቱ አላየንም። አንድ እየሰራን ነው ይባላል። ምንድነው እየሰራን ነው? ሂደት ላይ ነን ደግሞ የሚባል አንድ መንግስት መስሪያ ቤት የተለመደች አማርኛ። ችግሩን ለመቅረፍ እየሰራን ነው። መቼ ነው ስራው የሚያልቀው? የኔ ጌታ ችግሩን ለመቅረፍ እናንተ እየሰራችሁ እኛ እየተሰራን ነው። ኑሮ እየሰራን ነው። እዚህ ሰላም ሚኒስተር የሚባል መስሪያ ቤት አለ። እኔ ሰላም ሚኒስተርን እንደው በሰላም አምላክ ልጠይቃችሁ ምንድነው ይሄ? እናንተ ቲሸርት እናንተን ቀያይሩ በየንቱኑ የዩኒፎርሙን የሰራተኞቹ እኛ እዚህ ሬሳ እንቀያየር። አረ ጎበዝ ስራችንን በአግባቡ እንወጣ። የዚህ ሀገር ትልቁ ችግር ምን እንደሆነ ታውቃላችሁ? ሰዎች የማይመለከታቸውን ስራ ይሰሩ። የሚመለከተውን ስራ ይስራ። እባካችሁ የሀገር ሽማግሌዎች፣ ቄሶች፣ ኡስታዞች፣ ፓስተሮች፣ መምህራን፣ ተደማጭነት ያላችሁ ተጽዕኖ ፈጣሪ ሰዎች ይቺ ሀገር የጥይት ድምጽ መስማት ሰልችቷታል። ይበቃታል። በቃን። አንዳንድ ሰዎች አሉ ጦርነቱ ድርድር እናርግ ወይ ድርድር ይላል። ጦርነቱን ጀምር አለቀንኛ የምትሉ ሰዎች አሉ። ምንድነው ወይ አንዱ ምረጡ። መንግስት ሊደራደር ነው ሲባል ወይ እኛ ገባኛ አልቀን ድርድር። እሺ ድርድሩ ይቅር ጦርነቱን ወይና አለቀን። ጎበዝ ሰው እንደ ሌባም ሲሉም አቤት፣ ፖሊስም ሲሉም አቤት ይላል። ተቸገርን እኮ ጎበዝ። ብልጽግና ሲሉ አቤት፣ ኢዜማ ሲሉም አቤት። አንድ ማሊያ ላይ ተጫወቱ። አዲስ አበባ ላይ በዚህ ቅጽበት ምን እየተደረገ እንዳለ ብትሰሙ ጨርቃችሁን ጥሉ ትችላላችሁ። ጓደኛዬ ማስረሻ ሲል ነበር ለውጥ ገና ነው፣ የለም ትግሉም ገና አልተጀመረም። ገና እንዳትሸወዱ። በአራት አቅጣጫ ከበባ ውስጥ ነን። እኛ ማሮች ነን። ኢትዮጵያ እንወዳለን። ፊኒሽ። ጠላ ጣዕሙ ራሱ ከጥፍጥና የተለየ ነበር። ጠጣለን ትጠጣላ። ምን ጥያቄ ያለው ኢትዮጵያ ውስጥ ይሄ ባህላችን አይደል? ኦኬ። አሁን ጠላ በስኳር ሆኗል። እንደምታውቁት በሁሉ ምግባችን ውስጥ ስኳር እየገባ ነው።
አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። ይሄ ቪዲዮ ለሻህ አላሙዲን ነው። ሻህ አላሙዲን ካለው ስክሮል አድርግ።